ለብፁዕነታቸው አሁን የሰጠሁት የወርቅ ወንጌል ባለቤቶች ከሆኑት ልጆች ለብፁዕ አባታችን እንዲያገለግሉበት የእግዚአብሔርን የማዳን ሥራ እንዲያሰፉበት ብለው አዘጋጅተው ስጠብዬ ነው ብፁዕ አባታችን ያቀረብኩት። እግዚአብሔር ሥራችሁን ይባርክ። አሜን። አንድ አባባል አለ፣ አገር የምታድገው አንድ የሞት ጊዜው እየቀረበ ያለ ሽማግሌ እንደማይጠለልበት እያወቀ ዛፍ እየተከለ ሲያልፍ ነው አገር የሚያድገው የሚለማው የሚል አባባል አንብቤያለሁ። ብዙ የሚያሳንፉ ምክንያቶች ነበሩ። እንደዛ ያን ግዙፍ የሆነ ቦታን እንዲህ ጭክን ብለው እግዚአብሔር ይረዳኛል ብለው ልግዛ ያሉበት ምክንያት በተለይ በውጩ ዓለም ያለ ኢትዮጵያዊ ትውልድ እንዴት እየጠፋ እንደሆነ ስለተረዱ ላትርፍ እስኪ እግዚአብሔር ስራ ይስራበት ብለው ነው የሰሩት። በዚህ ስራ ላይ ተባባሪ ሆናችሁ በመስራታችሁ ወንድማችን ኮሜዲያን እሸቱ እና ባልደረቦቹ እጅግ እናመሰግናችኋለን። የቤተ ክርስቲያን አምላክ የብፁዕ አባታችን አቡነ ቴዎፍሎስን ጸሎት በመቀበል ይጠብቃችሁ። እግዚአብሔር ይስጥልኝ። አሜን። ብፁዕ አባታችን